ይሄንን ኮሜንት አንብቡና እስኪ ሁላችሁም ለራሳችሁ ስትሉ ነግበን ይበሉ። በሸዋዬ ጉዳይ በጣም አሳስቧቸዋል። ያኒ የራሳችን ህይወት ትርፍቅፍቅ ያለ የቦካካ ሰው እኮ ነው እንደዚህ አይነት ነገር በነገራችን ላይ የሚያሳስበን ማለት ነው። ሸዋዬ በተደጋጋሚ ስትጠይቋት አያለሁ። እኔ ሸዋዬ እንደ ማንኛውም ሰው ሶሻል ሚዲያ ላይ አውቃታለሁ፣ በርቀት አያታለሁ። እንደዚህ ግንኙነት ግቡቡነት ኑሮኝ አይደለም፣ ግን ወድቃ ተፈጥፍጣ የተነሳይ ሴት ስለሆነች የምር በሙላይ ላይ ለማየት ሳሰላታለሁ። ለምን ብዙ እህቶቻችን ህይወታቸውን ያጠፉ ስላሉ ማለት ነው። ይሄ ይች ቀን ታልፋለች ሳይሉ ማለፍ አቅቷቸው የሰው እማፍ የራሳቸውን ህይወት አልችል ብለው ልጆቻቸውን የቲም አድርገው ብትን አድርገው የሞቱ ስላሉ እኔ ወርቀው የተነሱ ሰዎችን ሳይ በሙላይ ላይ ለማየት ሳሰላቸዋለሁ። ጠንካሮች ናቸው፣ ጀግኖች ናቸው። ወርቆን ያላየው ሰው ሁሉም ወዲያቸው ነው። እሷ ግን ሰሞኑን ያለው አጀንዳ ደግሞ ምንድነው? ባልሽ ፈቶሻል፣ በባልሽ ላይ እንዴት አድርገሻል፣ ቀለበትሽን አውጥተሻል። የማይጠየቅ ጥያቄ የለም፣ የማይጠየቅ ጥያቄ ሀላስ የሰው ልጅ ይሆናል ብሎ ህይወትን ይመሰርታል። አልሆን ታለ ይለያያል። ወይስ ዛም ቤት ተከፍቶ ዝም ቤት ተከፍቶ አጀንዳ ተደርጎ ተፋትቼ ነበር፣ ተዋድጄ ነበር፣ ተላቀቄ ነበር እያለች አጀንዳ ስላልተከፈተ ነው ዝም አለች አይደለ? መልስ ነው። የሰው ልጅ ዝምታው መልሱ ነው። በቃ ደሞ መብቷ ነው። እስቲ ዝም በሉና እናንተ አጃኢባ ነው። እስቲ ሌላን ሰው ለመጣል ተብሎ አብሮ የበላ አብሮ የጠጣ ሰው በልጇ ጉዳይ እኮ አዚዛ ቤት ገብታ በትንሿ ቀንጨፍ አድርጋ እኮ አስረድታናለች። ግዴታ ሙሉ ታሪኩ ዝግዝግ ይደረግልን ማለት የለብንም። ሰው ገዳይ ነው። ትዳርንም ህይወትንም ገንዘብንም ማንነትንም ራስንም የሰው ልጅ የሚያጣው በሚወደው ሰው ባበላው ባጠጣው አብሮት በኖረ ሰው ነው፣ በሩቅ ሰው አይደለም። የሩቅ ሰውማ አንተን ውስጥህን የሚያውቅ የለም። አንተ ስታሳየው ደረጃ ድረስ ያውቅሃል፣ እስከዛ ድረስ ያከብርሃል፣ እስከዛ ድረስ ሊናገር ይችላል። የውስጥህን ህይወት ግን ምን ቅርቅሩን የሚያሳጣህ ማን ነው? የሚወድ ሰው ነው፣ የሚያውቅ ሰው ነው፣ የቅርብ ሰው ነው፣ አብረህ የምትበላው የምትጠጣው ነው። ይሄ ሰው ለኔ እንትኔ ነው መከታዬ ነው ያልከው ሰው ድንገት ታጣዋለህ። ስለዚህ ሸዋዬም ላይ በልጇ ጉዳይ በትንሹም ቢሆን ያሳየችን እንደዚህ አይነት ነገር ነው። በቃ ተዋት እንዴ! መለያየት በሷ ተጀምሯል። አብሮ መሆን በሷ ተጀምሯል። አልተጀመረም። እንዲሁም ጠንካራ ናት። ሁሉንም ነገር አታ በእግሯ ለመቆም ያሰበች ሴት የምር ጠንካራ ናት። ያላጠፋ ያልተሳሳተ ያልተበላሸበት ህይወቱ ማን አለ? ማንም የለም። ግን ሶሻል ሚዲያ ላይ ፊት ለፊት የሆኑ ሰዎች ግን ቀንዲ ብሎ ለመጨረስ የማይሰራ ስራ የለም። በዛ ላይ ደግሞ እኔ አንድ ነገር ልንገራችሁ። ሰውን ለመጣል ብላችሁ የምታውቁትን የምትወዱትን ሰው ለመጣል ብላችሁ ታጥፊዎች ጋር አትደራጁ። የምር ከአጥፊዎች ጋር አትደራጁ። ነገ ተመልሶ እናንተ የእጃችሁን ነው የሚሰጣችሁ። ፈጣሪም ደግሞ አይተዋችሁ። የሰው ልጅ አብሮ የበላን የጠጣን ሰው መካድ ብትጣሉ እንኳን ማለት ነው ሚስጥራቸውን ሳታወጡ ተለያዩ። ምንም ችግር የለም። ሚስጥር ሳይወጣ ሳትባባሉ ተለያዩ። ዳግም ትገናኛላችሁ። ስትገናኙ ያንቺ ሚስጥር እንዳልወጣ የዛ ሚስጥር እንዳልወጣ ስለሚታወቅ የሰው ልጅ ተመልሶ መገናኘት ይችላል። ለምን? እነሱ ካወሩት አንጻር ላይቭ ላይ ሰምተናል አይደለም? ከዛ አንጻር የሰው ልጅ ሲለያይ በቃ ተተለያየ ያልሆነለት አለ በሰላም ሀገር መለያየት አለበት። በቃ መዘካዘክ የለብንም። ሶሻል ሚዲያ ላይ አሁን ያለው ይሄ ታሪካችን ነው። ተራራና ተራራ እንጂ የማይገናኘው ሰውና ሰው ይገናኛል። ዳግም ተገናኝተን ሌላ ህይወት ለመመስረት ራሱ እንችላለን። ጓደኝነታችንም እህትነታችንም አብሮ መብላቱ መጠጣቱ ይመለሳል። ግን በማይቻል ነገር ህይወትን በተናችሁ ልጅን በድላችሁ ብዙ ነገር አድርጋችሁ ግን ሌላ ሰውም እንዳይቀርብ ነው የሚሆነው ያሰ። ስለዚህ ሸዋዬን ተዋት እስኪ፣ ለቀቅ አድርጓት፣ ትስራበት፣ ለልጆቿ ትኑር፣ ረጅም እድሜ ይስጣት። ጠንካራ እህቶቼ ደግሞ እኔ አከብራችኋለሁ፣ ወዳችኋለሁ የምር ማለት ነው። ስራ የሌለሽ ሁላ ሙሌሽ ስራጥ የራስሽ ህይወት በወቅቱ የተጨማለቀ የሰው እየሄዳችሁ ግን አናት በኮሜንት ቦክስ እናንተ